ላለፉት 2 ወራት በሐዋሳ ከተማ ሲካሄድ የቆየው የ2017 ዓመተ ምህረት የመንግስት ሴክተር መስሪያ ቤቶች የግልና የመንግስት የልማት ድርጅቶች ሻምፒዮና ውድድር ተጠናቀቀ። በሐዋሳ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ አማካኝነት በየዓመቱ በሚዘጋጀው በዚህ ውድድር 5 የመንግስትና የግል የልማት ድርጅቶች እንዲሁም 13 የመንግስት ሴክተር መስሪያ ቤቶች ተሳታፊ ሆነዋል። በማጠቃለያ መድረኩ ተገኝተው መልእክት ያስተላለፉት የሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ፍሬው አሬራ በሁሉም የክልሉ አካባቢዎች የስፖርቱን ዘርፍ ለማጠናከር በልዩ ትኩረት እየተሰራ እንደሚገኝ ገልጸው መሰል ውድድሮች የዜጎችን የእርስ በርስ ግንኙነት ከማጠናከርና ጤናን ከመጠበቅ እንዲሁም የስራ ተነሳሽነትን ከፍ ከማድረግ ረገድ ጠቀሜታቸው የጎላ መሆኑን ጠቁመዋል። ውድድሩ ዘንድሮ ሲካሄድ 13ኛ ጊዜ መሆኑን የገለጹት የሐዋሳ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ መቅደስ ሁሪሶ በውድድሩ 5 የመንግስትና የግል የልማት ድርጅቶች እንዲሁም 13 የመንግስት ሴክተር መስሪያ ቤቶች ተሳታፊ መሆናቸውንም ጠቁመዋል። የሐዋሳ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ምክትል ኃላፊና የስፖርት ዘርፍ ኃላፊ የሆኑት አቶ ሀደራ ሀርቃ በበኩላቸው ውድድሩ በተጠናከረ ስፖርታዊ ጨዋነት በድምቀት ሲካሄድ መቆየቱን ገልጸዋል። በውድድሩ ከግልና ከመንግስት የልማት ድርጅቶች ኢትዮ ቴሌኮም እና የኢትዮጵያ ንግድ ባንክ የፍጻሜ ጨዋታ የደረሱ ሲሆን ውድድሩን በበላይነት ያጠናቀቀው ኢትዮ ቴሌኮም ሻምፒዮን በመሆን ዋንጫውን ማንሳት ችሏል። ከመንግስት ሴክተር መስሪያ ቤቶች ደግሞ የሐዋሳ ከተማ አስተዳደር ጤና መምሪያ ከሐዋሳ አዳሪ አጠቃላይ ሆስፒታል ጋር ለፍጻሜ የተገናኘ ሲሆን አዳሪ አጠቃላይ ሆስፒታል በበላይነት ውድድሩን በማጠናቀቅ ዋንጫውን ለማንሳት ችሏል።